ሰላም እንዴት ናችሁ? ውድ የጊዮን ዲጂታል ቴክኖሎጂ ቤተሰቦች፣ ዛሬ በዚህ ቪዲዮ ሎኬሽን ቤዝድ ወይም በጂኦግራፊ የታገዱ ድረገጾችን ለመክፈት በህዝብ ዋይፋይ ላይ ዳታዋን ለመጠበቅ ወይም ሚስጥራዊ በሆነ መንገድ ኢንተርኔት ለመጠቀም በአጠቃላይ የአይፒ አድራሻችን ለመደበቅ ብንፈልግ መጠቀም ያለብንን ነፃ የክሮም ቪፒኤን ኤክስቴንሽን አሳያችኋለሁ። ቪዲዮውን እስከ መጨረሻው ብትከታተሉት ማድረግ ያለባችሁን ጥንቃቄና የተሻለውን ቪፒኤን እንድትመርጡ ያስችላችኋል። ለቻናሉ አዲስ ከሆኑ ሳብስክራይብ ማድረግ አይርሱ። የክሮም ቪፒኤን ኤክስቴንሽን የብሮዘራችንን የኢንተርኔት እንቅስቃሴ በሚስጥር የሚቆልፍ ወይም ኢንክሪፕት የሚያደርግና የአይፒ አድራሻችንን የሚደብቅ ተጨማሪ መተግበሪያ ነው። በዚህም ይበልጥ ሚስጥራዊና ደህንነቱ የተጠበቀ የድረገጽ አሰሳ እንዲኖረን ያስችላል። ሙሉ የቪፒኤን ሶፍትዌር ካላቸው መተግበሪያዎች በተለየ እነዚህ ኤክስቴንሽኖች ጥበቃ የሚያደርጉት በክሮም ብሮዘር ውስጥ ብቻ ለሚደረጉ እንቅስቃሴዎች ነው። ኮምፒውተራችን ወይም ስልካችን ላይ ያሉት ሌሎች መተግበሪያዎች በመደበኛው የኢንተርኔት ግንኙነት መስራታቸውን ይቀጥላሉ። ኤክስቴንሽኖችን በነፃ ወይም በክፍያ ፕሪሚየም አማራጭ ልናገኛቸው እንችላለን። እንዲሁም አካውንት ክሬት አድርገን ሎጊን ማድረግ የሚፈልጉ ወይም ምንም ሎጊን ሳናደርግ የምንጠቀምባቸው ሊሆኑ ይችላሉ። በቀጣይ ነፃ የሆኑና ሪኮመንድድ የሚደረጉ የክሮም ቪፒኤን ኤክስቴንሽኖችን ብሮዘራችን ላይ እንዴት እንደምንጭንና እንደምንጠቀም በተግባር እናያለን። መጀመሪያ ክሮም ብሮዘር እንከፍታለን። ክሮም ብሮዘር ከከፈትን በኋላ ቀጣይ ከላይ በቀይ ጫፍ ያሉትን 3 ነጠብጣቦች እንጫናለን። ከሚመጡልን አማራጮች ውስጥ ኤክስቴንሽንስ የሚለውን መርጠን ቪዚት ክሮም ዌብ ስቶር የሚለውን እንጫናለን። ቀጥታ ክሮም ብሮዘር ላይ የምንጭናቸውን የተለያዩ ኤክስቴንሽኖች የምንፈልግበትና የምንጨምርበት ገጽ ይመጣልናል። በጣም ብዙ ጠቃሚ ኤክስቴንሽኖችን እዚህ ገጽ ላይ ሰርች ባር ላይ በመፈለግ መጫን እንችላለን። ለምሳሌ እኔ ቪፒኤን ብዬ ስፈልግ የምትመለከቷቸውን አማራጮች ያመጣልኛል። ከእነዚህ ውስጥ ነፃ የሆኑትንና ሪኮመንድ የሚደረጉትን መርጬ መጫንና መጠቀም እችላለሁ። ሂደቱን በተግባር ለማየት መጀመሪያ ላይ ብሮሴክ ቪፒኤን ክሮም ብሮዘር ላይ እንጫን። ሰርች ባሩ ላይ ብሮሴክ ቪፒኤን ብለን እንፈልጋለን። የምትመለከቱትን አማራጭ ያመጣልናል። ብሮሴክ ቪፒኤን ፍሪ ቪፒኤን ፎር ክሮም የሚለውን እንጫናለን። ቀጣይ ከሚመጣልን ገጽ በቀኝ በኩል አድ ቱ ክሮም የሚለውን በተን እንጫናለን። ከሚመጣልን ፖፕአፕ ገጽ አድ ኤክስቴንሽን የሚለውን በተን እንመርጣለን። ኤክስቴንሽኑን እየጫነልን ነው። ኦልሬዲ አድ አድርጎ ጨርሷል። ብሮሴክ ሃዝ ቢን ኢንስቶልድ ዩ ሜይ ናው ኦፕን ዘ ኤክስቴንሽን ቱ ስታርት ቪፒኤን የሚል መልእክት መጥቶልናል። ቀጣይ ከላይ በቀይ ጫፍ ከዩአርኤል ማስገቢያው ቦታ መጨረሻ ላይ ኤክስቴንሽንስ የሚለውን አማራጭ በመጫን ለኩዊክ አክሰስ ብሮሴክ ቪፒኤን የሚለውን አማራጭ እንደምትመለከቱት ፒን ማድረግ እንችላለን። ፒን ካደረግነው በኋላ ከኤክስቴንሽንስ ጎን ብሮሴክ የሚለው አማራጭ ይመጣልናል። በቀጥታ ብሮሴክ የሚለውን ስንጫን ይህንን ቪፒኤን ለመጠቀም በደንቦችና ሕጎች መስማማታችንን ለመግለጽ አክሴፕት የሚለውን በተን እንጫናለን። እንደምትመለከቱት ቀጣይ ስታርታፕ ቪፒኤን እንጫናለን። እንደምትመለከቱት ቪፒኤኑ ኦን ሆኗል። ኮኔክት የምናደርግበት ሀገር መቀያየር እንችላለን። ቼንጅ የሚለውን ስንጫን የተለያዩ ቨርቹዋል ሎኬሽንስ ያስመርጠናል። እኛ የፈለግነውን መምረጥ እንችላለን። ለምሳሌ እኔ ጀርመኒ የሚለውን መምረጥ እችላለሁ። አሁን በጂኦግራፊ ሎኬሽን የሚከለክሉንን የተለያዩ አገልግሎቶች መጠቀም እንችላለን። እንዲሁም ከላይ ሳይኒን የሚለውን በመጫንም በአካውንታችን ሎጊን አድርገን መጠቀም እንችላለን። ሁለተኛ ላይ ሴትአፕ ቪፒኤን የሚል ኤክስቴንሽን እንጫን። ሰርች ባር ላይ ሴትአፕ ቪፒኤን ብለን እንፈልጋለን። ሴትአፕ ቪፒኤን ላይፍ ታይም ፍሪ ቪፒኤን የሚለውን እንመርጣለን። በቀኝ በኩል ያለውን አድ ቱ ክሮም በተን እንጫናለን። ከሚመጣልን ፖፕአፕ አድ ቱ ኤክስቴንሽንስ እንመርጣለን። አፑን እየጫነልን ነው። ኤክስቴንሽን ሰክሰስፉሊ ኢንስቶልድ ይለናል። ቀጣይ ኔክስት የሚለውን በተን እንጫናለን። ደግመን ኔክስት እንጫናለን። ኮኔክት ቱ ቪፒኤን የሚለውን እንመርጣለን። ደንብና ግዴታዎችን መስማማታችንንና ከ18 ዓመት በላይ መሆናችንን እናረጋግጣለን። ኮንቲኒው የሚለውን በተን እንጫናለን። የሚመጣልንን ምልክት አስገብተን ደግመን ኮንቲኒው እንጫናለን። እንደምትመለከቱት ገስት አካውንት ይፈጥርልናል።
ቀጣይ የፍሪ እና ፕሪሚየም ሰርቨርስ ዝርዝር ያመጣልናል። ከፍሪ ሰርቨርስ ውስጥ የምንፈልገውን እንመርጣለን። ለምሳሌ ጀርመኒ የሚለውን መምረጥ እንችላለን። እንደምትመለከቱት ዩአር ሰክሰስፉሊ ኮኔክትድ ይላል። አሁን ክሮም ብሮዘር ላይ በቪፒኤን የምንፈልገውን ሳይት መክፈት እንችላለን። ከፈለግን ቪፒኤኑን ዲስኮኔክት ማድረግ እንችላለን። በተመሳሳይ ለኩዊክ አክሰስ ፒን ማድረግም እንችላለን። ተጨማሪ ሶስተኛ ላይ ሆክስ ቪፒኤን እንጫን። በተመሳሳይ ቀጥታ ሰርች ባሩ ላይ ሆክስ ቪፒኤን ብለን እንፈልጋለን። ከሚመጣልን አማራጭ ሆክስ ቪፒኤን ፕሮክሲ የሚለውን እንመርጣለን። በቀኝ በኩል ያለውን አድቱ ክሮም የሚለውን በተን እንጫናለን። ቀጣይ ከሚመጣልን ፖፕአፕ አድቱ ኤክስቴንሽንስ እንመርጣለን። ኤክስቴንሽኑን ጭኖልናል። ቀጣይ ጌት ስታርትድ የሚለውን በተን እንመርጣለን። በደንብና ግዴታዎች መስማማታችንና ከ18 ዓመት በላይ ዕድሜ መሆናችንን አረጋግጠን ኮንቲኒው የሚለውን በተን እንመርጣለን። ባዶ ቦታው ላይ ምልክቶችን አስገብተን ደግመን ኮንቲኒው እንጫናለን። ቀጣይ ፍሪ ሰርቨር የምንመርጥበት አማራጭ ያመጣልናል። ደስ ያለንን መምረጥ እንችላለን። እኔ ጀርመኒ መርጬ ምልክቱን በማስገባት ኮንቲኒው ስጫን ቀጥታ ቪፒኤን ኮኔክት አደረገልኝ። አሁን የምፈልገውን ድረገጽ በቪፒኤን ክሮም ብሮዘር ላይ መክፈት እችላለሁ። ካልፈለጉም ቪፒኤኑን ዲስኮኔክት ማድረግ እችላለሁ። እናንተ ከሶስቱ አማራጭ ቪፒኤኖች የተመቻችሁን መርጣችሁ መጠቀም ትችላላችሁ። በመጨረሻ ቪፒኤን ስንጠቀም መጠንቀቅ ያለብን ኢንተርኔት መጠቀም ከመጀመራችን በፊት ቪፒኤኑን ማብራት ይኖርብናል። ደህንነቱ ባልተረጋገጠ ቪፒኤን ሚስጥራዊ የሆኑ አካውንቶችን መክፈት የለብንም። ሁሉም ነፃ ቪፒኤኖች አስተማማኝ አይደሉም። የታወቁትንና ሪኮመንድድ የሚደረጉትን መርጠን መጠቀም ይኖርብናል። እዚህ ድረስ ስለተከታተላችሁ እያመሰገን ቪዲዮውን ላይክ ማድረግ፣ ሳብስክራይብ ማድረግና ለሌሎች ማጋራት እንዳይረሱ። በቀጣዩ ቪዲዮ እስከምንገናኝ ሰላም ሁኑልኝ።